ሲም ካርድ ለማውጣት ሰልፍ መሰለፍ ቀረ። የምንፈልገውን ቁጥር መርጠን ኦንላይን ባለንበት ሆነን አዘን የሚቀርበን የኢትዮ ቴሌኮም ያገልግሎት ማዕከል ቁጥራችንን መውሰድ ብቻ ነው፣ ሲም ካርዱ መውሰድ። ታዲያ ይህንን እንዴት ነው የምንመስለው? እና አካውንት ፎሎ ማድረግ ጀምሩ። ይህንን ለማዘዝ የቴሌብር መተግበሪያ ያስፈልገናል። የቴሌብር መተግበሪያ ላይ ከገባን በኋላ ወደ ላይ ከፍ ብለን ተጨማሪ የምትለዋን ከተጫንም በኋላ ኦንላይን ሲም ይላል። እዛ ላይ በፋይዳ ማለት ነው እንገባለን። መረጃው ትክክል መሆኑን ካረጋገጥን በኋላ ኔክስት ብለን ማለት ነው የሲሙን አይነት እንመርጣለን። መደበኛ ሲም ወይስ ኢሲም ነው የሚለውን፣ ቮይስ ፕላስ ዳታ የሚለውን፣ 4G 5G የሚለውን እንመርጥለታለን። እነዚህ አይነቶችን የሲሙን ከመረጥን በኋላ ቀጣይ ላይ ደግሞ ቁጥር የምንፈልገውን ቁጥር እንመርጣለን። በመደበኛ አለ፣ በቫኒቲ አለ። ቫኒቲ ማለት በቀላሉ የሚያዙ ቁጥሮች ማለት ነው። በዚህ መልኩ ከመረጥን በኋላ ወደ ቀጣይ ደግሞ የሚያስፈልጉ መረጃዎችን እና የሚቀርበንን የኢትዮ ቴሌኮም ያገልግሎት ማዕከል መርጠን እናስገባለታለን። በማፕም በሎኬሽን አብርተንም ይቻላል ማለት ነው። ይህን ቪዲዮ ከወደዱት ላይክ አድርጉት። ይመቻችሁ።